የ24 ዓመት ጽኑ እስራት ሲፈረድበት ገና የ18 ዓመት ወጣት ነበር። በመልኩ ሴቶች ይሞቱለታል የሚባል አይነት ወንድ ነበር። ካሜሮን ሄሪን ሲሆን ይኖር የነበረው ፍሎሪዳ ውስጥ ነበር። በ2018 ነበር። ያቺ ቀን ለሱ የተረገመች ቀን ነበረች። ከጓደኞቹ ጋር ጂም ሰርቶ ሲጨርስ ወደ ቤት በመሄድ ላይ ነበሩ። በሰዓቱ 3 የነበሩ ሲሆን ሶስቱም የየራሳቸው የግል መኪና ነበራቸው። ለሱም ገና በ18 ዓመቱ ይህን የመሰለ መኪና ቤተሰቦቹ ገዝተው ሰጥቶት ነበር። ችግሩ ግን ወደ ቤት በመሄድ በነበሩበት ሰዓት ላይ እርስ በርስ መሽቀዳደም ይጀምራሉ። እናም በሰዓት 45 ኪሎ ሜትር የሚፈቀድበት ፍጥነት ላይ በመቶ እየነዱ ነበር። ግን በሚያሳዝን ሁኔታ አንድ እናት ከህፃን ልጇ ጋር አስፋልት እያቋረጠች ነበር። ካሜሮን ትኩረቱ ውድድሩ ላይ ስለነበረ ከርቀት አላያትም። አጠገቧ ደርሶ ግን ፍሬኑን ለመቆጣጠር በሚሞክርበት ሰዓት እጅግ በጣም ፍጥነት ላይ ስለነበረ ልጇንም እሷንም ይገጫቸዋል። ቪዲዮን እዚህ ጋር ላሳያችሁ አልችልም፣ ግን በጣም አሽቀንጥሮ ነበር የወረወራቸው። እናትየው ወዲያውኑ ሞተች። ልጅየው በፍጥነት ወደ ሆስፒታል ተወስዳ የነበረ ቢሆንም በነጋታው እሷም ህይወቱ ያልፋል። እሱም በቁጥጥር ስር ውሎ ፍርድ ቤት ይቀርባል። ግን ከዚህ በፊት ተደጋጋሚ የመኪና ፍጥነት ሪከርድ ስለነበረበት ፍርድ ቤቱ የ24 ዓመት ጽኑ እስራት ይፈርድበታል። አንዳንድ ሰዎች ደግሞ ሳያቅን የገጨው ፍርዱ በጣም ተጋነነ በሚል ሰላማዊ ሰልፍ እስከ መውጣት ደርሰውለት ነበር። እናንተ ስለተፈረደበት ፍርድ ምን ትላላችሁ?